اللهم صل على محمد اللهم صل على محمد والعجائب شباب المحبة. الله 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 أنت مران عنده الله 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 أنت مران عنده باروجت أنت مطو خير سرا مناجاة ታላቁ ዓሊም አሱፊይ ሼክ ኢብኑ ዓጣኢላህ አስሰከንደሪ ቀደሰላሁ ሲረህ ወነፈዐና ቢህ አማርኛ እባክህ አሳምረው ኸልቁን አታስቸግረው ቀልቡን ወደ አንተ አዙረው ኸይር እንዲሠራ አዝሁ ስጠን አንተ መውደዴ የተርጓሚ ማስታወሻ በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው ምስጋና በአጠቃላይ በወዳጆቹ ልቦና ውስጥ ውዴታውን ለለገሰው አላህ የተገባ ይሁን። የአላህ እዝነቱ ደረጃውን ከፍ ከማድረግ ጋር በታላቁ የአላህ ወዳጅ ተወዳጅ በነቢያችን ላይ እንዲሁም በቤተሰቦቻቸው በተከተላቸው ሁሉ ላይ የበነኔም ከጂ የነበር ትንሽማ አትነገር አድርጋት ወደፊት ገር ያ ረቢ ያ አላሁ በነቢያ አስሓቦች በሆኑት አይነቶች እሳቸውም ዘሮች አላህ የወዳጆቹን ልቦና በፍቅሩ ብርሃን ባደመቀ ጊዜ እርሱም በመናፈቅ ሐራራ ጥማት ስር ይወድቃል። ጥረታቱ ሁሉ እነርሱ ቢሰጣቸው ጥማታቸው የሚቆርጥ ይሆናል። ፍቅር ምንድን ነው? ናፍቆት እኔ አላውቅም፣ ግን ብቻ ይወደዳል፣ ይናፍቃል። የአላህ ፍቅር ቀልብን በማድረግ የአያዙ እንዴት ነው? ዓይንህን እያስለቀሰ ነፍስህን ያስቃል። አህባቦች በዚህ ሁኔታ ውስጥ ሲሆኑ ዓይናቸው እይታ የደረሰበት ሁሉ እንደ ጥቁር ድንጋይ የደረቀ ልብን እንኳን ቢሆን ይበቅላል። የነፈሱበት ሁሉ በአላህ ፍቅር ሕያው ይሆናል። ቃላቶቻቸው ፍቅርን ያዘሉ ወፎች ናቸው። የእነርሱን ቃል የሰማ ሁሉ በአላህ ፍቅር ጎርፍ ይወሰዳል። በሀሳባቸውማ ውልቃል ወይም አንተ ካወሳቸው ወይም በልቦናቸው ካወሱ በፊክራቸው እሳት ልብህን ፈትነው ገለባውን ገልጠው ወርቅን ያሳያል። ገለባ ስር የመክሉቅ ፍቅር ማለት ይገኝ። አብሽር ያሸንፋል ዘንጃ ያሸንፋል። ሂጃብህን ይገልጹልሃል እንጂ ካለ ድል አይመልሱ። ከእነዚህ የፍቅር አለቆች አዳቶች መካከል ታላቁ ዓሊም አሱፊይ ሼክ ኢብኑ ዓጣኢላህ አስሰከንደሪ ቀደሰላሁ ሲረህ ነፈዐና ቢህ ይገኙበታል። እናም ለቀልባችን ሳሙና፣ ለመንገዳችን ፀሐይ፣ ለቁልፎቻችን ሚፍታህ፣ ለመሰናክሎቻችን መፈንከቻ ወይም መፈንቀያ፣ ለጠላቶቻችን ለነፍስያና ሸይጣን አንገት ቆራጭ ሰይፍ ይሆን ዘንድ እንዲሁም እርሳቸው ከዋኙበት በአላህ ፍቅር ባህር እንዋኝ ዘንድ በዚህ ድንቅ የፍቅር አስተማሪ የጥበብ ካዝና መከማቻ የፍቅር ተማጽኖ ሙናጃ በአማርኛ ተርጉሜ ለማቅረብ የሞከርኳችሁ የምወዳችሁ እናንተ ኻዲም መቅሱድ ሙራድ መሐመድ እባላለሁ። አላህ ይወፍቀን። እኛ ምክር ሰደዱ ጠቀሙና አባትሁ ሙሳ የአላህ ወዳጅ ስትወጡ ሚዕራጅ መከሩ የሚበጅ ናት ነው ለኡመትሁ አላህ አላህ ሙናጃ ወይም ተማጽኖ የታላቁ ዓሊም አሱፊይ ሼክ ኢብኑ ዓጣኢላህ አስሰከንደሪ
قدس الله سره ونفعنا به فالله سم እጅግ በጣም አዛኝ በጣም ሩህሩህ ሁሉም አዛኞች ናቸው ናንቱን ለሚወድሁ የጌታችን መላይካ በዓርሽ አገር ሲንጋጋ የአንቱም መቃም መች ነካን አልከጀለም ፈርቶሁ አላህ አላህ አላሁ ጌታዬ ሁሉ የሚፈልግህ አንተ ከማንም የማትፈልግ ሀብታም ነህ። እኔ ሁልጊዜ ከአንተ ፈላጊ ድሃ ነኝ። የእኔ የተባለ ሁሉ አንተ የሰጠኸኝ ነው። ከራሴ ወይም ከአንተ ሌላ የተገኘ ነገር እኔ ራሴ የአንተ ንብረት እንጂ መቼ ጌታዬ ሆይ አንተ አዋቂም ጠቃሚም አንተ ነህ። በሀብትና ጸጋ ላይም ብታደላድለኝ እንኳን ከአንተ ፈላጊ ድሃ መሆኔ አይቀርም። ምክንያቱም ከሰጠኸኝ ሀብት እንድታስጠቅመኝና ጥቅሙም እንድታዘወትርልኝ ከአንተ ፈላጊ በመሆኔ ነው። ከዚሁ ተመሳሳይ የዓለሙን እውቀት ሁሉ ልታሳውቀኝ ከሰጠኸኝ እውቀት እንድታስጠቅመኝ እንዲሁም በእውቀቴ እንዴት መጠቀም እንዳለብኝ እንድታሳውቀኝ እፈልጋለሁ። እኔ ሀብታምም ብሆን ድሃ ነኝ፣ አዋቂም ብሆን መሃይም ነኝ። ጠቃሚም አስጠቃሚም አጠቃቃሚም አንተ ብቻ ነህ። የተናው ሸእንሁ አላህ 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 አንተ ማረን እንዲሁ የበመላኩን ወረቀት ደግ ተናግረህ አውቆት የተቀረው ወረቀትን እየጠና ጌታዬ ሆይ አንተ ፍጥረቱን አስተናባሪ ነህ። ከፍ ልታደርግ ዝቅ፣ ዝቅ ልታደርግ ከፍ፣ ልትጥል ስታነሳ፣ ልታነሳ ስትጥል፣ ልትሰጥ ስትነሳ፣ ልትነሳ ስትሰጥ፣ ልትሽር ስትሾም፣ ልትሾም ስትሽር፣ እንዲሁም ስታደርግ ፍጥረቱን በተለያየ እና ባልተጠበቀ መልኩ ስታስተናብርና ውሳኔህንም በፍጥነት ስታስፈጽም የተመለከቱ ሐሪፎች የሰጣቸው ስጦታዎች መርጋት እንዲሁም ባገኛቸው መከራ ተስፋ ከመቁረጥ ታቅበዋል። ስትሰጣቸው ይፈሩሃል፣ ፈትናቸው ይከጅሉሃል። ጌታዬ ሆይ አንተ ቸር ነህ። ጌታዬ ሆይ አንተ ቸር ነህ። እኔ በደካምነቴ ወቀሳ ይገባኛል፣ አንተ ግን ይቅር በለኝ፣ በቸርነትህ ይገባሃልና። ጌታዬ ሆይ አንተ አዛኝ መሐሪ ነህ። እኔ ደካማው ደካምነቴ ከመፈጠሬ በፊት አንተ በአዛኝነትና መሐሪነት ተገልጸሃል። ደካማ ሳይኖር አዛኝነት ከመሆኑ ደካምነቴ ሲገለጽ እዝነትህንና ምሕረትህን ትከለክለኛለህ ብዬ ባስብ ከለከለኝ። አላህ 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 አንተ ማረን እንዲሁ ስሙ ተከትቦ ሲታይ በአደም ቀለበት ላይ ለካ ፊት ነው አንድ ላይ ሳይፈለግ ጅስሙ ተኛ ፊት ነበሩ አንተ ቸርና ፍትሐዊ ነው ላይ ከኔ ዘንድ መልካምነትና መልካም ስራዎች ሲገኙ በአንተ ቸርነት በተውፊቅ ነው። ውዳሴው ለእኔ ሳይሆን ለአንተ ተውፊቁን ስለለገስከኝም መጸደቅ ይገባሃል። በአንተ ላይ ተመልክቼ ለራሴ እሆኛለሁ በጭራሽ። ወላሂ አንተ ለተመካበት ብር ነህ። አንተ በእኔ ላይ በጣም አዛኝና ሩህ ሆነህ ሳለህ እንዴት በባዶ እመለሳለሁ? ጌታዬ ሆይ ደካምነቴ የሆነብህ ማረኝ። አንተ በእኔ ስራ የማትጠቀም ሲሆን እንዴት በመልካም ስራ ልመድ? ያለሁበት ሁኔታ ምንም ሳይደበቅብህ ከእኔ ይልቅ አዋቂ ሆነ ሳለ አንተው ራስህ የምታደርግልኝ ቃላት ላብራራለህ አንተ እንድታሳካልኝ ተስፋ አድርጌ ወደ አንተ እንግድነት የላኩት ምኞቴ በሙሉ ድልና መሳካት ይመለሳል። ጌታዬ ሆይ በእኔ ላይ ዋልከውን ከባባድ ውለታዎች በመዘንጋትና አንተን በመማፀን መሃይምነት ውስጥ ሳለሁ
ለእኔ በጣም የምታዝንልኝ መሆኑን ይደንቃል። ጌታዬ ሆይ እኔ የራቁ አንተ ስትቀርበኝ፣ እኔ ከአንተ ሌላ እያየው አንተ ለእኔ ስታዝንልኝ ገረመኝ። ጌታዬ ሆይ በመስጠት በመንሳት፣ በጤና በህመም፣ በደስታ ሐዘን ሁኔታዎችን እና ጊዜያትን መቀየር በሁሉም ሁኔታዎችና ጊዜያት ውስጥ እንዳውቅና ከነገራት ውስጥ በአንድ ነገር እንዳልስትህ መሆኑን ተገነዘብ። ጌታዬ ሆይ ደካምነቴና አቅመ ቢስነቴ መልካም ነገራትን እንዳልመኝ በለጎመኝና ተስፋ ባስቆረጠኝ ቁጥር ቸርነትህና ለጋስነትህ ሞራሌን ያድሰኛል። አሕባቦችሁ ሲሄዱ ሳይርቃቸው መንገዱ አደጅ ሳይታገዱን ወደ ኋሊት ቀረሁ። ለለመነ ጌትዬ ለለመነህ ምነው አዲር በህተ በዛው። ጌታዬ ሆይ እንደኔ አይነቱ መልካም ስራው ካለመስተካከሉና መስፈርቱን ካለማሟላቱ የተነሳ እንደ ወንጀል የሆነበት ሰው ወንጀሉ እንዴት ወንጀል አይሆንም? እውነተኛ ማንነቱ በውሸተኛ ገጽታ ማስመሰል ይሆናል። ማስመሰሉ እንዴት ማስመሰል አይሆንም? ጌታዬ ሆይ ተፈጻሚ የሆነው ፍርድህና ፍላጎቶችን ሁሉ